እሺ እስከመቼ? አደይ አቤት ፍቅር። ቆይ ምን ለማድረግ እየሞከርሽ ነው? አንቺ ቀሽም ቀጥ ብለሽ ከዚህ ቤት ውጭልኝ። ቆይ የዚህ ቤት ሰራተኛ መሆንሽን ዘንግተሽው ነው ከዴቭ ጋር ፍቅር ለመጀመር የምታስቢው? ይኸውልሽ ፍቅር፣ ሰራተኛ መሆኔ ምንም ነገር ከማድረግ አያግደኝም። እሺ ፍቅር የማይመስል ወሬ አታውሪ። ዴቭ፣ ይህንን ካልት አልጠብቅም። ቆይ ሰው እንዴት በዚህ ልክ ይወርዳል? በቃችሁ። እሺ በእኔና በአደይ ምክንያት ምንም ነገር አይመለከታችሁ። ሰሙኛላችሁ? አደይ በእናንተ ምክንያት አንድ ነገር ትሁንና አንላቀቅም። እሺ እሱን ባርኮት ሲመጣ እንነጋገራለን። እሺ ዴቭ ግን በጣም ታሳፍራለህ። እሺ ከአንድ ሰራተኛ ጋር ፍቅር ለመጀመር ማሰብህን ጓደኞች ቢሰሙ መነጋገሪያ ነበር የምትሆነው። አንቺ ደግሞ ከወንድሜ ራስ ላይ ውረጅ። እሺ ምን ትመስላለሽ? ሊዱ በቃሽ። የራስ ጉዳይ። እሺ በኋላ ከዳዲ ጋር ታወራለህ። ያኔ በቃሽ ትለኝ እንደሆነ እናያለን። አታስቢ አደይ፣ እኔ ሁሉንም ነገር አስተካክለዋለሁ። እሺ ምን ይሻለኛል? አንድ ቤት ቢሆንም አደይ ለደቂቃ እንኳን ላጣሽ አለ። እሺ ውሃው ደግሞ ለምንሽ ነው? ፍቅርና ፈላዘኝ ያፈልጣል። አይ ፍቅር፣ ዛሬ ደግሞ የሞቀ ውሃ ማለት በቃ አንቺ እንዳታርፊ የማትፈጥረው ስራ የለም ማለት። እስኪ በዚህ በበቃት ዋም ቆልሻ እና ምን ተገተርሽ ተኛልሽ? እግሬ ልታጠብበት ነው ይዘሽልኝ ነገር አትጠይቂ። ሲጀመር ደግሞ በማያገባሽ ነገር አትግቢ። እሺ በይ ኮተትሽን ይዘሽ ከዚህ ቤት ልቅ በይ። ይሄ የማንም ድሃ መሰብሰቢያ የእርዳታ ድርጅት አይደለም፣ የኔ ቤት ነው። በቃሽ። እኔ እዚህ አደይ ለማናገር እንጂ እዚህ ቤት ካንቺ ጋር ለመኖር አልመጣሁም። ኧረ እባክሽ አደይ እኮ የቤት ሰራተኛ ነች፣ እዚህ ቤት ውስጥ አባል አይደለችም። ስለዚህ የምትጠብቂበት ቦታ ሄደሽ ጠብቂያት። ተነሽ ውጭ። ይወጣልሻል። እሺ ሲጀመር ካንቺ ጋር እዚህ ማንም አይኖርም። አሳብ ቆይ ታዲያ አንተ ለምን አትቀርም? ዴቭ፣ እንደዛ ማድረግ አልችልም። አሁን ይሄ ሁሉ ነገር የምነግርህ ሊሊ እንደ ወንድም እንድትንከባከባት ነው። ለእሱ ሀሳብ አይግባ። አደይም ስላለች በዛው ታግዛታለች። አደራ ዴቭ፣ ሊሊ ልክ እንደ ሊዱ ተንከባከባት። ባርኪ ቢኖር ኑሮ ይህን ሁሉ አደራ ለሱ ነበር የምሰጠው። በቃ ዴቭ፣ አሁን ሂድና ሊሊ ቤት ውስጥ እንድትኖር አድርግ። እንዴት? እሺ ምትል ይመስላል? ለዛውም ፍቅር እያለች። ለሱ ችግር የለውም ዴቭ። ያው አደይ ፍቅረኛ ስለሆነች አደይ ላይ ስራ እንዳይበዛባት ሌላ ሰራተኛ ጨምሬ ነው በላቸው። ግን ምንም ግን የለውም ዴቭ። እኔ የሚያስፈልገውን ገንዘብ በወር ልካለሁ። አንተ እዚህ ደሞዟን ትከፍላታለህ። ግን አደራ ዴቭ፣ ሚስጥሬን ጠብቅልኝ። እሺ ቃል እገባለሁ። ሊሊን እንደ እህቴ እንከባከባታለሁ። አመሰግናለሁ ዴቭ። አንተ ይህንን ነገር ካደረክልኝ ባለውለታዬ ነህ። እሱን
ኤላዬ ምንድን ነው እንደዚህ ፍልቅልቅ እያልሽ የመጣሽው? ናፍቀኸኝ ነበረ። ሳገኘ ደስ ስላለኝ ነው። ቆይ እንዴት መጣሽ? ለምለም እኛ ቤት ስትመጣ ጊዜ ነው ብቻዋን እዚህ እንዳይደብረ ብዬ ነው የመጣሁት። አይ ሊዱ፣ ምን ነው ለምን ረምስቀው? ሁኔታሽ በጣም እየገረመኝ ነው። እና ሊሊ ስለሌለች ይደብረዋል ብለሽ ነው የመጣሽው? አዎ ሊዱ፣ አሁን ጥሩ ስሜት ላይ አይደለሁም። ውጪልኝ ያላልኩሽም ፈታ ታደርጊኛለሽ ብዬ ስላሰብኩ ነው። አንተን ደስ ይበልህ እንጂ ማላደርግልህ ነገር የለም። እስኪ ዛሬ የማንን ዘፈን ልትዘፍኝልኝ ነው? በአንተ ምርጫ ይሁን። ከፈለክም ደግሞ ደንስልሃለሁ። ደስ ያለሽን አድርጊ። ግን እንደዚህ ደብሮኝ ካልተመቸኝ ከቤቴ ነው ማስወጣሽ። እሺ ፈታ አደርግሃለሁ። ግን ምን ሆነ ነው የደበረ? ማን ያስደበረ? ለምለም ናት እንዴ? ማንም። በራሴ ችግር ነው፣ በራሴ ምክንያት ነው የደበረኝ። እኔ እያለሁማ እንዲች ብለህ እንዳይደብረ። አይ ሊዱ፣ አንቺ ባትኖሪ እኮ በድብር ትጨነቅ ነበር። ትንሽ ደግሞ ንቀትሽን ብታስተካኪ በጣም ጥሩ ነበር። ማንን ስንቀይተኝ ነው ደግሞ? አደይና ሊሊን በስርዓት አታናግራቸውም? እነሱን ነው እንዴ? እነሱማ ልካቸውን አያውቁም። ከኔ ጋር እኩል ማውራት ይፈልጋሉ። እንደዚህ አይነት ሰዎች ደግሞ ልካቸውን ካላስገባቸው ነጋና ተለወጥተው ይጨፍራሉ። እንደውም በተቃራኒ ነው እንጂ የሰው ልጅ ገንዘብ ከምትሰጪው ደስታን ብትሰጪው ይሻለዋል። በዛ ላይ ደግሞ ለአደይ ገንዘብ ከምትሰጫት ፈገግታን ብትሰጫት ለእሷ የተሻለ እንደሚሆን ታውቂያለሽ። ኡፍ አሁን በቃ ምንም እንስማማ አልቻለም። በቃ የዛችንም የአደይንም ስም እንድጠራብኝ አልፈልግም። ልጁ ይህን የምትለጣጠፊብኝ ነገር አቁም። ለሊ ስታየው ትወዱ። ሊዲያ፣ አሁን ስሜቴ ጥሩ አይደለም። ከማስከፋሽ ብትሄጂ ይሻልሻል።